ሰላም ጤና ይስጥልኝ ውድና የተከበራችሁ እንግዲህ የኔ ፋሚሊ ያሌላችሁም የግሬስ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ከግሬስ ፋሚሊዎች በአጠቃላይ አንድ የታዘብኩት ነገር አለ። ኮመንታተሮች ግን ምን ሆናችሁ ነው? እኔ የቪዲዮ የምሰራው እውነት ለኮመንታተሮች ነው። እነሱማ ይስሩ፣ ድራማቸው ነው የሚሰሩት። ግን ኮመንታተሮች ምን ሆናችሁ ነው? አንዳንዴ የምራችሁ ትራገማላችሁ፣ ትሳደባላችሁ፣ አብርሽን አምርራችሁ ትሰድቡታላችሁ። ሄርሜላንም እንደዛ። ሄርሜላን በሏት፣ ግን አብርሽን በዛ ልክ የእርግማናችሁ እውነት በጣም ያስፈራል። አንዳንዴ ኮመንት ሳነብ እንዴ አያነቡም እንዴ እነዚህ ልጆች ኮመንቱን ምናምን እያልኩኝ እንትን እላለሁ ማለት ነው ራሴ። ሌላው ደግሞ እኔ ሩቲን አንድ ነገር የታዘብኳት ነገር ምንድን ነው፣ ወረቀት እኮ ስንት ጊዜ ፈርሞልሻል ሩትዬ፣ የዛኔ እኮ የመጀመሪያው ዙር ስትሰጪው አልፈርምም ብሎ ቢመናጨቅም በሁለተኛው ዙር እኮ ፈርሞልሻል። ወረቀቱ የፍቺ ወረቀት ላይ ያው ፈርሜልሻለሁ፣ እቃም ደግሞ የምትፈልጊው እቃ መውሰድ ትችያለሽ፣ ካሁን በኋላ አብቅተዋል ብሎሻል እኮ፣ ጨርሳችኋል። ምንም የቀራችሁ ጉዳይ እኮ የለም። ምንድነው አንቺ የሆነ የቀረኝ ወረቀት አለ ብለሽ ኝኝኝኝ የምትይው? ሲጀመር እኮ ሰው ድራማም በይው እውነተኛ ህይወታችሁም ይሁን ባለትዳሮች በማይስማሙበት እና በማይግባቡበት ጊዜ ሚዲያ አይደለም ህግ እኮ አለ በየሀገራችን። ምንድነው ቡታጀራ ህግ የለም አላችሁ እናንተ እንዴ? እኛም እኮ በዙሪያችን እኛም ኮመንታተሮች በዙሪያችን ጎረቤቶቻችን ሊሆን ይችላሉ፣ እህት ወንድሞቻችን ሊሆን ይችላሉ፣ ተፋተው እናውቃለን አይደለ? ስለ ህጉ አንድ ሰው በትዳር አብሮ መኖር ካልቻለ፣ የማያግባባው ነገር ካለ፣ መኖር ካልቻለ በአጠቃላይ ሄዶ ያመለክታል። ያንን ደግሞ ጉዳይ ያንቺንም ያዳምጣል፣ የእሱንም ያዳምጣል። ከዛ በኋላ ሁለታችሁም ችግራችሁ ለመፍታት እንድትፈቱ ጊዜ ይሰጣችኋል። መፍታት ካልቻላችሁ ህግ ትንሽ እገዛ አድርጎ እንዲያግባባችሁ በራሱ እንትን ይፈጥራል። ካልሆነ ደግሞ ወደ ሽምግልና ይመልስላችኋል። በሽምግልና መፍታት ካልተቻለ ግን ለሱ መጥሪያ ይሰጠዋል። አንቺ ታመለክቻለሽ፣ ለሱ መጥሪያ ይሰጠዋል። ወይም ደግሞ መፍታት አልቻልንም መለያየት ነው የምንፈልገው የሚል ውሳኔ ስታሳውቂ ለሱ መጥሪያ ይሰጠዋል። በዛ መጥሪያ መሰረት አንድ ጊዜ ተሰጥቶት ከመጣ መጣ ነው፣ ካልመጣ ሁለተኛ ጊዜ ድጋሚ ይሰጠዋል። በሶስተኛው ጊዜ ስትሄጂ ግን ህግ እራሱ ነው የሚፈታሽ። ግልግል አንቺ ድፍን አመት ሙሉ ወረቀት ይዘሽ አርግዘሽ እስክትወልጂ ድረስ ያው ወልደሽም ተመልሰሽ መጣሽ ኝኝኝኝ እያልሽ ማለት ነው። ምንድን ነው ህግ አለ እኮ ተዘራረትዬ፣ ህግ አለ። ሂጂ ፍርድ ቤት። አሁን የኦዲየንሶቻችሁን ክብር ይኖራችሁ። ኦዲየንሶቻችሁን ብዙዎቹ ያው ድራማችሁን ስለማያውቁ በጣም ነው የሚጨነቁት እና እኔ አሳዘኑኝ። ሩትዬ አንቺ እኮ ስትመጪም ያኔ የአዲስ አበባ የሸገር ልጅ ነኝ ብለሽ ዋሽተሻቸው መጥተው እኛ እዚህ ኧረ ሩቲ እኮ የቡታጅራ ልጅ ናት፣ አብረን የተማርነው የሀገራችን ልጅ ናት ተው ብንል አይ እያሉ መጨረሻ ግን ተነጋግራችሁም ይሁን በምንም ሜላት ፈጣሪ እንትን በላትና ሜላት መታ ሁሉንም ነገር ዝርግፍግፍ አደረገችው እና አሁንም ያው ድራማችሁን ማጋለጥ አልተቻለም። ያው በእርግጥ ምርጥ አይዲያ ሰጥታችኋቸዋል። በጎናችሁ በዙሪያችሁ ያሉ፣ በአንቺም በኩል ያሉት፣ በሩቲም በአብርሽም በኩል ያሉት ምርጥ አይዲያ ሰጥታችኋቸዋል። እናንተ የሆነ ነገር እኝኝ ባላችሁ ቁጥር እነሱ በየቀኑ ቪዲዮ የሚለቁበት አይዲያ ስላገኙ ምንም ማድረግ አይቻልም። ያው ዩቱብ ደግሞ በእይታና በእንትን ስለሆነ የሚከፍለው መቼም ለዛ ተብሎ ነው እንጂ የእናንተ ድራማ እንደሆነ ግልጽ ነው፣ እኛ እናውቃለን። ኮመንታተሮች ግን ተረጋጉ። የእውነት መስሏችሁ አትራገሙ፣ አትሳደቡ። አሁን ቀጣይ አይዲያቸው ደግሞ ምን እንደሆነ እኔ ልንገራችሁ ከፈለጋችሁ፣ ግን አትጨናነቁ እሺ። አሁን ቀጣይ ሄርሜላ አርግዛ ልትመጣ ነው። ያው ሰሞኑ አብረን አደርን ሆቴል እንደዚህ ነበር ምናምን የተባለበትን ያው ሚስጥሩ የገባችሁ ይገባችኋል። ምክንያቱም ካሁን በኋላ አብረን አደርን ብለዋል። ስለዚህ አሁን ደግሞ ሩት እንትና ሄርሜላ እርግዛ ትመጣለች። ከዛ እርስ በርስ ሲጣሉ ሲቦጫጨቁ ምናምን የተወሰነ ያክል ጊዜ ይገፋሉ። እንግዲህ ከዛ በኋላ ከሄርሜላ ጋር ይቀጥላል ማለት ነው ድራማው። ሩቲ እንግዲህ አይዲያ ቀይራ ልትመጣ ይሆን? እዛ ውስጥ
በብጥብጥ ምኝኝ እያለች ልትመጣ ይሆን የእሷን ባላቅም። ሄርሜላ ግን ካሁን በኋላ አርግዛ ነው ማለት ነው የምትመጣው። ወዷ እየገፋ ወዷ እየጨመረ ነው የምትመጣው። አብርሽም ከሄርሜላ ጋር ሆኖ ነው የሚመጣው ማለት ነው። ለሚሆነው ነገር ደግሞ ያው ቀድማችሁ ወቁ፣ አትጨናነቁ፣ አትሳደቡ። ያው የምላችሁ ነገር ቢኖር ይሄ ብቻ ነው። ደግሞ ስለ እነሱ አዳዲስ መረጃ እንዳመጣላችሁ ከፈለጋችሁ የኔን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እኔ እውነታውን እያመጣው ዝርግፍ ግፍ ነው ማደርግላችሁ። ኮመንታተሮች አትጨናነቁ፣ እውነታው በሽ ነው።